የዛሬ የተለየ እንደዚህ ምናምን ተቀምጦ እንደዚህ ስታይ ምን እንደምትል እግዚአብሔር ይሁን ታያላችሁ እናንተ። እስኪ እንግዲህ እየመጣች ነው። ካሜራው በጣም ሩቅ ነው አይታይም፣ በጣም ማለት ነው እውቀት አለ እና ጭራሽ አታስበው። ስትመጣ ዝም ብላ ቀጥ ብላ ስለምትገባ አታየውም። ስለዚህ ምትለውን አብረና ያለን ተመልካቾች እየመጣች ነው። መታለች ውድ ሰዎች ኳኳች። አቤት ምን ነው በሩ ይከፈትልኝ? እንዴት ነሽ? ደህና ነሽ? ባባ ደህና ነህ? የት ነው ማለት ነይ ማውቀት ነው ግደም ልንሄድ እንደይ እያላችሁ ይላል። የት ነው የት ነው የምትሄዱ? ብሬ ነው ብሬ ምን ለፈልፊ የርኩሽ ማሰን ምንድን ነው? ብሬ የለንም። አይ በቃ መኖር በቃ ሰለች። ምን አይነት መሰለች? ምንድን ነው ሰልችቶኛል። በቃ ምን ናችሁ? ምን የሆናችሁ ነገር አለ? ምንም አልሆነም። አባቱ ምንም አልሆነም። በቃ ሰልችቶኛል እኮ። ምን ሆነሽ ነው? ሰልችቶኛል ማለት ሳይሆን አሁን ልጅ ማዘያ አምጪና ሳዝኝና ልሄድ። የት ነው የምትሄጂው? በቃ ልሄድ ተነና ክፍለ ሀገር አንቺ ጋር ነው እንጂ የምሆነው። እጅ ስራ እሰራለሁ። ሲስተር ነው እንጂ ባባና ሲይዝ ነው። አሁን እባክሽ ቆይ ምን ሆነ ብለሽ ነው? ምን አሁን በምን ያደርጋል? በቃ እናቴ ይሄን እንዴ አረ አራታስቂ ሻንጣ እያያዝሽ ያምራል። ይልቅ ምን ማለት ነው? ምን ማለት ነው? እንደማትረጂኝ አውቃለሁ። እሱ ሳይመጣ እንዲወጣ ብዬ ነው የፈለኩት። ማን ብሬ ሳይመጣ? አዎ የት ሄዶ ነው ብሬ? እናቴ እኔ ሰው ነኝ። ምን ማለት ነው? የት ሄዶ ነው? ንገሪኝና ያለውን ነገር እኔ አወራዋለሁ። እንዴት ነው ሆንሽ? እሺ ልደውልለት ምን ማለት ነው? ስራ ይሰራ የሚሰራው ስራ አይደለም። እንደዚህ ጭራሽ ብሬ ሲጀመር አያደርገውም። ሲቀጥል ደግሞ ማለት ነው የለም ቅድሚያ እንደዚህ መነፋረቅ ማልቀስ ምናምን ሳይሆን ያሉን ነገር ትነግሪኛለሽ፣ እናወራበትና እኔ እሱን አወራዋለሁ። ማርያምን እኔ እሱን አወራዋለሁ። እሱ ሲጀመር እንደዚህ አይነት ነገር አይደለም። በቃ እንደዚህ ከሆነማ አሁንም ቅናተኛ ነሽ ማለት ነው። ማለት እንደሞ አንቺ እንደዚህ ትይው ቅናተኛ ነሽ እንጂ እግዚአብሔር ሰው ስራ ወጣደረ ማልቀስ ምን ማለት ነው? እና ታዲያ ብሮች ተቀምጡ ምን ትበላላችሁ? አይደለም ታዲያ አይደለም ሌሊት ነው ስራ የሚሰራ አንተ ምን ይውላ አጋጣሚ ስራው ማልቀለክ ከሆነ ታዲያ በእንትን ይንታፈልግ መኖር አንችልም። በቃ ስለዚህ አብረሽ ሄደሽ አዝለሽ ትቀመጪ ነው ማለት ነው የፈለግሻት ነገር ነው። እስከዛሬ ውጭ አልወጣሽም መሰል ታዲያት ቀል ላንቺ ስትሽ ምን ማለት ነው? አንቺ ስትሽ አራታስቂ ለብሬ ለተሰው ሰጥተኝ ነው አግኝቼ ነው እንበል ተስቃለኝ። እውነቴን እያራርኩስ አረ ወይኔ ማርያም በጣም እያሳቅሽኝ ነው። ብሬ ሄደ ዛሬ አንቺ አታስጠይ። ተነሽ አንቺ ወጥሮ ምን የኔን ችግር አትረጂ። አረ እግዚአብሔር በማርያም ይልቅ ይበላስ እንጂ ምን ሆንሽ? እየደንግጬ ነው የመጣሁት። ማርያም እንዴ ምንም ይበላ ደህና ነሽ? ላንቺ ነው የሚበላ ሰጥሽ። በቃ እኔ መኖር አልፈልግም። ልሄድ ነው የምፈልግ። ስርዓት ያዥ እናቴ። አፈላሽ አለ አታፊ ምንሽ በስርዓት ልጅሽን አሳድጊ። ምን በይ ካልሰራችሁ እኮ ነው እንዴ ሲጀመር እንደውም እኮ ማለት ነው እንደሌላ ሰው ቢሆን ልንገርሽ፣ አንቺም ሰራተኛ ይዘሽ እሱን አንቺም ስራ እንድትወጪ ነው የሚደረገው። ምን ማለት ነው? በስርዓት ልጅሽን አሳድጊና እሰራለሁ አይደል? በስርዓት ልጅሽን አሳድጊና ከዛ በኋላ ስራ ትጀምሪያለሽ ስላለሽ ነው። አንቺ አልፈልግም። ምን ነው የምትሰራው? አንቺ ስራ የምትሰራ አልመቀመጥ አልፈልግም በቃ። ስለዚህ እሱን ተመካክራችሁ ሰራተኛ አስገብታችሁ ልጁን በስርዓት የሚይዝ ካገኛችሁ ነው። አልፈልግም ብሬ ቁጭ አድርጌ አወራዋለሁ። ከዛ ውጭ ምን አይነት ወሬ ነው የምታወሪው? ኧረ እባክሽ
ለኔ ብዬ በጠራሁሽ ሰዓት ለችግር ያደርሽም አንቺ አይደለም ለችግር ያደርሽም ቤት እንደዚህ ባንድ ቀን እኔ ማፋታሽ ማፍተፋ እኔ ማፍተፋሽ በቃ ታንቺ ጋር ነው የምፈልገው። ምን ማለት ነው? እኔ እንዴት እንትን ከኔ ጋር እንዴት ትሆኛለሽ? እና በቃ አንቺ ጋር ነው እኔ ጣልቼሽ እንትን ብዬሽ አይደለም፣ ግን ደግሞ ማለት ነው አንቺ አምሮብሽ ትዳርሽን ይዘሽ የለም እንደዚህ ካማረ ቤትሽ ነው መኖር ያለብሽ እንጂ ከኔ ቆሳሳ ጎጆ ነው የምትሽ ነው አይደለም። ስራዬን መስራት ፈልጋለሁ። በቃ ስራ ልሰራ ነው። ከዛ በኋላ ምርጫውን ስለዚህ ከባልሽ ጋር ተስማምተሽ ነው ስራውን መጀመሪያ ያለብሽ። ምርጫውን ይመርጣል እሱ። ምን ሆኖ ነው ምርጫው? ስራ አደረብልሽ ነው ወደ ሌላ ነገር የምትጠረጠር? ሲጀመር እንደውም ቅናት ምክንያትሽ የተባልሽው ነው። እኔ አይደለችም እንትን አለችም እያልኩ ስጎርር ነበር ማርያምን። አንቺ ደግሞ አልረዳኝ። ኧረ በስመ አብ ይሄ መረዳት አይደለም እንዴ! አንድ ቀን ነው ሁለት ቀን አታዩ? ምን ሆነ? እሱ አሁን ስራ ነው ሲጀመር። ትናንት ራሱ ደውዬለት ነበር የሚገርምሽ ጠፋሽ ምናምን እንዴት ነው? እኔ ስራ ቢዚ ሆኜ ነው ምናምን ያለኝ እሱ ማለት ነው። ስለዚህ እውነትሽን ነው ቢዚ ሆኖ በጣም ቢዚ ሆኖ አታስቂኝ። እኔ ነኝ እንጂ መሰረት ማለት ነው እንትን ማለት የለብሽም፣ ቅናተኛ መሆን የለብሽም። እባክሽ እግዚአብሔር ምንም አያደርግም እሱ። እኔ ስለማውቀው ነው እግዚአብሔርን ምንም አያደርግም እንዴ። ታዲያ ውጭ እኮ አላደረ፣ አልጋ ይዞ አላደረ፣ ከቢሮ ነው። ቢሮ ደግሞ ስራ ነው፣ ግዴታ ነው። ካልሰራሽ ትኖሪያለሽ። እኔ እናቴ አሁን ምን ሆነሽ ወይ ታመሽ ወይ ደግሞ የሆነ ነገር ምን ሆና ነው ብዬ ነው የመጣሁት እንጂ ስራዬን ብቻ አልመጣም ነበር። እንደዚህ ብትይኝ እራሱ ነው እንዴ ካልተሰራ ይሆናል። እኔ ከቤተሰቦች የተለይቼ የመጣሁት እኮ ለስራ ነው። እናንተ ጋር ተቀምጬማ አላጠፋኝም። ምን አይነት ወሬ ነው የምታወሪው? ነው እኔ ምን ትላለሽ ብለሽ ለማለት ፈልገሽ ነው? እስኪ ልደውልለት ይልቅ። አትደውይ፣ መደወል አልፈልግም። በቃ እንድትደውይ አልፈልግም። ምን ማለት ነው? ለእሱ እንድትደውይ አይደለም የምፈልገው፣ እኔ የራሴን ምርጫ ነው የምፈልገው እኮ። የራስሽን ምርጫ ከሆነ ማለት ነው እሱም ይምጣና ቁጭ ብላችሁ የለም ያለውን ነገር እናወራ። እሱ ምን የሚነቃበትን ነው? ምን ሆነ ነው የሚነቃበት? ምን አድርጊያለሁ? እሺ ቆይ ምን እንኳን ያላመንሽው አይደለም እንዴ? የሚታመንና የማይታመን መንገድ አንቺ ይዘሽ አልመጣሽ ነው? ደህና ነሽ? ደህና ነሽ ትላለች። ደህና ብላችሁ ነገራችሁ ያምር በጣም ከባድ ነው። ሌላ ሰው እንዴት ነሽ ነው ትሄጂልሽ ምን ብለሽ ሂጂ። ከባልሽ ጋር ተስማምተሻል? ሸማን ጋር ተስማምተሻል? እና ምን ሆነሽ ነው? አንፈልግም ስራ ልሰራ ልጅ ይዘሽ ቁጭ በይ። እውነቱን ነው። ስለዚህ እሱ እንደፈለገ ይፈልግ ይመጣል አይደለም። አሁን እሱን እዛን አንቺ ለሰው አምነሽ ትተሽ ትሄጃለሽ ነው አዝለሽ? እንዴት ነው? ምን አይነት ስራ መሰለኝ? ሰራተኛ ይግባ ሰራተኛ ይግባ። ለሰራተኛ አምነሽ ትሄጃለሽ? ምን ችግር አለ እኮ? እንዴት ከመቼ ወዲህ ደግሞ ሰራተኛ ፈለግሽ አንቺ? ስራ መስራት ፈልጋለሁ። እንደዚህ ነው። ኧረ በይ አታስጠይኝ። እንደዚህ ተቀምጬ አምልበት እህቴ ከሆንሽ እውነት መፍትሄ በይ። አሁን ይሄን ሻንጣ አስገቢልኝ። አታስጠይኝ። አሁን ለግደሽ እቴ ስጪኝ ልቀይር። ነይ ይሄን ሻንጣ ውስጥ አስቀምጪ። ኧረ እባክሽ እኔ ለአንቺ መደወል አንቺ ማሰብ እኮ ይሄን ሻንጣ ውስጥ አስቀምጪው። እሺ እቴ ነይ አምጪልኝማ ባባ። እንዴ እንድትይኝ ነው እንድትቀመጪ ነው ነገር ያደርመኛል። አውጪው እስኪ ብር ያሁን መጣር ወይስ በኋላ ይልቅ ምን ሆነሽ ነው? እኔ ማልረዳሽ ምን አይነት ወሬ ነው የምታወሪው አንቺ? እንዴ ሶስተኛ ቤት እንዳደ ታዲያ አንተ ጎረቤት እንዳይሰማ ጎረቤት እንዳይሰማሽ ይልቅ ቢሰማ ነው ቢሰማ ነው። ኧረ በስመ አብ! እንደዚህ ቅራተኛ እንደዚህ እንትን መሆን ሰው ስራ አድሮ ስራ ያደረ ሰው የተጠላ ታቤት አውሽ ተቀምጠሽ ሲሆን ምን አይነት ፍቅር ሊኖርሽ ነው? አዎ በጣም አኪኝ እናቴ ልጅ ይቀርበኝ ነበር አላረግሽ ያው ሲቪ ለምጣልኝ ውድ ተመልካቾች ውድ ተመልካቾች ይኸው አየሽው፣ ይኸው አድርጎ የቆጠረው
አይ ጉድሽ ምን ልታለ ምን ልትይ ነው? ይሄው እኔ ከኔ ምን ትፍቃለታ? አይ ላማቿ እንትን ማለቷ ልዩት ተገበገበች። እኔ እውነታ ነገር ስለምናገር ነው እንጂ ሌላ ነገር አይደለም። አይ ታዘብኩሽ ያምር እህቴ ውለድሽ ነው ምናምን ብለሽ ሰፍት አይ በጨራሽ እንደዛ ማለትሽ በጣም ይገርባ። ማርያምን አሳቅሽኝ። እንደው ሳለቅስ ትስቂያለሽ እና ምን በል ምንሽ በማይባል አማርኛ ሲሆን እኔ እንጃ። በሉ ውድ ተመልካቾች የሁላችሁ የኔ እህት አላምን ብላለች፣ አላመነችም። ይሄው ነይ ብዬ የሆነ ነገር እንደዚህ ስላት ነይ እንጂ ነይ እህቴ ምን ችግር አለው ትላለች ብዬ ነው። ምን ብዬ ነው እኔ ስላመነች እኔ ቅናቱ ጭጭ እያደረገኝ ስለነበረ በዛው ትረዳለኝ ነበር። አልፈልግም ብላለች። ተመልካቾች ቻው፣ ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱ የኔ ውዶችዬ። ምን ተሰማሽ? ተናገር ምንሽ ይሁን